ይህን የመሰለ ምርጥና አሪፍ የሆነ ቀይ ወጥ አብረን እንሰራለን ማለት ነው። ያችሁት እንዴት እንደሚያምር ዋው! ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበል። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንደምትወዱት ተስፋ አለኝ ማለት ነው። እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ውዶችዬ፣ ዛሬ ደግሞ ቀለል ያለች ጣፋጭ የሆነች ቀይ ወጥ ድንች እንሰራለን ማለት ነው። ባለን ነገር ማለት ነው። እኛ የማዳም ቅመሞች ባለን ነገር ጠናከን ሁልጊዜ ሩዝ ከመብላት ባለን ነገር ሰራ አድርገን መብላት እንችላለን ማለት ነው። እዚህ ጋር ድንች አለች ማለት ነው። እዚህ ጋር ሳልሳ አለ፣ እዚህ ጋር ነጭ ሽንኩርት፣ እዚህ ጋር ቀይ ሽንኩርት ፈጭቻለሁ፣ እዚህ ጋር ቲማቲም፣ እዚህ ጋር ዘይት አለኝ፣ እዚህ ጋር በርበሬው አለኝ ማለት ነው። እዚህ ጋር ደግሞ ያላችሁ ቅመሞች፣ እዚህ ጋር ቁንዶ በርበሬ፣ ባህራት እና ከሙን፣ ጅንጅብል ፓውደር፣ ጨው ተጠቅሜያለሁ ማለት ነው። እንደዚህ ባጠር አለች ቆንጆ ቀይ ወጥ ድንች እንሰራለን ባለን ነገር ማለት ነው። ተከታተሉ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር ማድረጋችሁ እንዳረሱ። ሀሳብ አስተያየታችሁንም በኮሜንት ስር እንዲሁም ከየት ሀገር እንደምትከታተሉ እና እንዲሁም ስንት ሰዓት እንደምትከታተሉ በኮሜንት ስር አስቀምጡልኝ። ወዳችኋለሁ። ወደ አሰራሩ እሺ ተመልካቾች፣ ያው ወደ አሰራሩ ስንሄድ ደጅስቴን ጥጄዋለሁ ማለት ነው። እሳቴን ለኩሻለሁ ማለት ነው። ዘይት የሚያስፈልገኝ የሚበቃኝን ያህል ጨምራለሁ ማለት ነው። እሺ ወደ ተመልካቾች ዘይት ከጋለ በኋላ አዘጋጀሁትን ሽንኩርቱን ጨምራለሁ ማለት ነው። ሁልጊዜ ሩዝ ከምንበላ እንደዚህ ነው የሚያወራው። ሀገር ስንኖር ሁሉ ነገር አትክልት ሞልቷል በየአይነት ማለት ነው። እኛ የፈለግነውን መስራትና መብላት እንችላለን ማለት ነው ውዶችዬ። እንግዲህ ግዴታ እንደ ሀገራችን መሆን የለብንም። ባለን ነገር ያለውን ነገር መስራት እንችላለን ማለት ነው። የእነሱ እየሰራን ባይሆን የራሳችንን እንደዚህ አድርገን እንሰራለን ማለት ነው። ቅመሞች ማለት ነው። ሽንኩርታችን እንግዲህ በደንብ ማብሰል አለብን ማለት ነው ቤተሰቦች። እዛ ነጭ ሽንኩርቱን ጨምራለሁ። በደንብ አድርጌ አበስለዋለሁ ማለት ነው ቤተሰቦች። ቤተሰቦቼ እንደዚህ ከሆነልኝ በኋላ ቲማቲም እጨምራለሁ ማለት ነው። እሱንም ትንሽ አድርጌ ከሽንኩርቱ ጋር አበስለዋለሁ ማለት ነው። በደንብ እንዲጠበስልኝ ተርነዋለሁ ማለት ነው። ወዶችዬ ሽንኩርትና ቲማቲሙ እንደዚህ በደንብ ከተጠበሰ በኋላ በርበሬ እጨምራለሁ ማለት ነው። ናም ዱቼ በርበሬ ጨምሮ እንግዲህ ነው ተባብሎ ማለት ነው። ያዘጋጀሁትን ቅመሞች
ጨምራቸዋለሁ። ያው እንደ ሀገራችን ባይሆንም ያገኘነው ቅመም የዚህን ሀገር መጠቀም እንችላለን ማለት ነው ውዶችዬ። ብቻ ጣፍጦን የብላ ሁልጊዜ ሩዝ ከመብላት ማለት ነው። ቤተሰቦቼ ትንሽ እንግዲህ ሳልሳ ያዘጋጀሁትን ሳልሳ ይጨምራለሁ ማለት ነው። እንዳቃጥለን በርበሬው ትንሽ ጨምርበታለሁ ማለት ነው። እንደዚህ በደንብ አድርጌ አበስለዋለሁ ማለት ነው። ትንሽዬ ውሃ ጣል አድርጌ ማለት ነው። ውሃ በደንብ አድርጌ አበስለዋለሁ ማለት ነው። ቤተሰቦቼ ቀርነዋለሁ። ይኸው ትንሽዬ እንግዲህ በደንብ እናበስለዋለን ማለት ነው። በደንብ ሲበስል አያቃጥልም ማለት ነው። በርበሬው እንደዚህ ሽፍት አድርገን ሽንኩርቱ እንደ ዶሮ ችዬ ውሃ ጠብ እያደረገን ትንሽ ሙቅ ውሃ በደንብ አድርገን እናበስለዋለን ማለት ነው። ድንች ወጥ ላይ በጣም ቀይ ሲሆን ነው የምወደው። ይሄማ እንደዚህ መብላት ይቻላል። ስልስ ሰርተን መብላት እንደዚህ ግዴታ ድንች ወጥ መስራት የማይጠበቅባችሁ እንደዚህ ስልስ ሰርታችሁ መብላት ትችላላችሁ ውዶችዬ። ብሉ ሁልጊዜ ሩዝ አትብሉ ማለት ነው። እንግዲህ ያው ሙያ ከእናንተ ተሽዬ ሳይሆን ሰርታችሁ ብሉ ለማለት ያክል ነው ውዶችዬ ማለት ነው። ውዶችዬ ያው እንደዚህ ከበሰለልኝ በኋላ እንግዲህ ድንችን ጨምረዋለሁ ማለት ነው። ከዛ እንከርነዋለን በደንብ እንዲበስል። ሰዎች ያያችሁት እንዴት እንደተጠበሰ አሁን እጨምራለሁ ማለት ነው። የፈላ ውሃ ትንሽ መረቅ እንዲኖረው የፈላ ውሃ ይመስላል ማለት ነው። ሲበስል ተመልሼ እመጣለሁ ማለት ነው ውዶችዬ። ውዶችዬ ደርሷል ማለት ነው። ይሄን ይመስላል እንግዲህ ዋው ዋው ያው ደርሶልኛል ማለት ነው። ይህን የመሰለ ድንች ወጥ ነው እንግዲህ ሰርታችሁ ብሉ እናንተ ብያለሁ። አሁን ኦልሬዲ አጥፋዋለሁ ማለት ነው። ደርሶልኛል።